ከልቡ እንደተጋመደ መገፋቴን የገፋው መለቀቄን ነው አጥብቆ የያዘው። ወፍነቴን የገዘተው መብረሬን የከላው ከአክናፋቴ አንዷን ላባ ሳይመዝነው። አወዳደዱ ይሰናሰላል ሰምና ወርቅ አለው ፍቅሩ ከሶምሶንም ኃያልነት ያይላል። አወዳደዱ ሚዛን ይደፋል እምነቱ ጥቅጥቅ ያለ ነው ንፋስ አያልፈውም። ግንባሩ ላይ ፍቅር ተስሏል አይኖቹ ውስጥ ፍቅር ተኩሏል ልቡ ውስጥ ፍቅር ታትሟል። ራሴን ወደ ውስጡ አጥልቄ የጣልኩትን ያህል አንዳች ስስት ራሱን እኔ ውስጥ ያሰረጸበት መንገድ ይረቅብኛል። አይደል ትናንቴንና ነገን አይቶታል ያየውን ነገን በቅልብጭ አስቀምጦልኛል። አይኑ ነጸብራቅ አለው ያጥበረብራል እኔን አልፎ ነፍሴን እያኮረኮረ ያሳስቃታል። ፊቱ ብራ ነው የማለዳ ፀሐይን ይመስላል። እንኳን እኔንና ከዋክብትን ያሽኮረምማል ጨረቃን ያስቃል። ጉንጮቹ እንደ ዋናስ ያሳሳሉ አሁን የተከፈለ ትኩስ ሮማን ይመስላሉ። በነካቸው ይሰረጉዳሉ ደግነትም ጀግንነትም እንደ ሳንቲም ሁለት ገጽታ ተላብሰውለታል። የዋህነቱና ብልህነቱ ተጣልተውበት ሊዳኛቸው ተቀምጦ አያውቅም። እልፍኙ ነው ብርሃን ይቀዳል ብርሃን ይታደላል። ታዛውን ጨለማ አይጎበኘውም እሱ ያለበት ሁሉ ንጋት ነው። ብርሃን እጥፍ ዘርጋ ይላል የኔ ማሾ ሰላም ረቦበታል እርጋታ ሰፍኖበታል። ያለፈበት ሁሉ ድውይ ይፈውሳል። ደረቅ መሬት ያለመልማል ግዑዝ ያናግራል። የኔ ጋሽ ጀንበሬ የጀንበሬ ንጉስ የንጋቴ ንጉስ ኩታ የመሰሉ ነጠላ የመሰሉ ጨረር የመሰሉ አብረቅራቂ የብርሃን ዘንጎች ከቦት ነው የሚውሉ። የኔ ፀሐይ ዘውዱ ጨረቃ ትራሱ ሲራመድ እጥፍ ዘርጋ ማለቱ መሬት ችላው መራመዱ እየደነቀኝ ከቁመቱ መርዘም የተነሳ ሰማይን አለመሸንቆሩ የገረመኝ ከንስር ጋር እያወራ መጓዙ የደነቀኝ ሰውነቱ መለስለሱ ማስጎምሸቱ ማሳሳቱ የጻንገላ መምሰሉ የኔ መልከ መልካም የዱር ጽጌረዳ የኔ ሱፍ አበባ የኔ ከርቤ ማጥንት የኔ ቀናንሞሽ የኔ ዝባድ ሽቱ የኔ የዱር እንኮይ በየት በኩል ልምጣ ምንጋ ነው ልኬ ልቤ ተጨነቀ የቱ ጋር ላኑርህ ምንህን ሊያዘው እንዴትስ ልጥገብ ጥጋቦቴ ምኑጋ ነው እንዴት ላንጎራጉርልህ ለስለስ ያለ ወይ ሞቅ ያለ በክራር ነው ወይ በዋሽንት አምባሰል ሂዶይ በትዝታ ባቲን ልቀኝልህ ወዬ ማሂ ሆዬ አንቺ ሆዬ በለኝ ትለኛለህ። እየሳሳሁልህ እየባባሁልህ አይኖቼ የተንከራተቱልህ አምጬ እንደወለድኩ ልጄ አላውቅበት እሽሩሩ ከእኔነት እያጣላኝ ለምደ ሳይህ እንደቀደመው ኑሮዬ እየፈራው ሳቄን ለምባ እንዳላጨው እየሰጋው አንደበቱ አሰከረኝ ጠብጠብ ማይልበት ንግግሩ ጣመኝ ከድርጊቱ ሰመረለት። ትድልቴ ሆይና እንኮይ ልጋብዝህ በለሳለ ቤቴ ወይኑን ከኔ ቁረጥ መሳ ይሁን ልቤ ና ፍቅር እንጨድ ና ፍቅር እንከምር ደሞ እንደ አዲስ ደሞ እንደገና አፈቀርኩህ ልበል ሰርክ አዲስ ነህና የኔ ዓለሜን ሰርተኸው እማለም ለምኔ ሆንኩ በሰበሰበኝ በወሰደኝ ባስጠለለኝ ሚናፍቀኝ እስኪመጣ ደጅ የሚያሳየኝ ቢናፍቀኝ አይደል ምነጫነጭ እህል ማያምረኝ
የማይጥመኝ መልኬ የናፈቀው ባየው የማያምረኝ ነፍሴን ማያዬ እኔ መስታየቴ የኔ አበባ ከሱ ውጪ ስም ሌላ ስም የታቀና እባዬ ከአካላት በፍቅር መውደቅ ያነሰኝ ይመስል በየቀኑ ስምን ስጠራው ቀኑን ሙሉ ፍቅር ሲይዘኝ ነው የሙል ከፀጉሬ ዘለላ 101 ሺው በአንድ አዳር የሸበተ የሚመስለኝ ሳላየው በዋልኩበት ጀንበር ያረጀው እስኪመስለኝ አርማጌዶን እስኪመስለኝ ምድር ተጠቅልላ መተንፈስ እስኪጨንቀኝ በአንድ ፀሐይ በአንዲት ጨረቃ የጎበጥኩ እስኪመስለኝ እንደ ቦሳ ሊያዘልለኝ አርሞዬን ሊያስከዳኝ በአደባባይ ያጌጡ ተራሮችን እያሳየኝ ያው ቤታችን ይህ ነው አለኝ። ህብረ ቀለማት ጋበዘኝ ለዘላለም የሚበቃ አንድ ስሞሽ ሳመኝ። በስሞሹ ቁስሌን ከላ ከርቢያ ወደኝ ዳግም አምጦ ወለደኝ አዲስ ታሪክ እጄን ይዞ አጻፈኝ። እንደ ዘመዱ ነው የሳሳልኝ ልቤን ከስብራት ታደጋት ነፍሴን ከነፍሴ በላይ አወቃት። በዚያም ፍቅር ከሞት የበረታች እንደሆነች መሰከርኩኝ። መሽቶ መሄድ ባይታከል መሞትስ መኖርስ መሞትስ ካንተ ጋር ነበር። አመሰግናለሁ የጀርባዬ ቴንኪዩ። ቪዲዮችን ክፈች። በጣም አሪፍ ነበረ፣ ይመስጥ ነበረ። ቪዲዮችን ክፈች። ፎዚ አስቀድምሻለሽ። እኔ ትሽ እያስቸገረሽ ነው። ታፕ እያደረጋችሁ እሺ። ቴንኪዩ በጣም ታፕ ሼር ኮፒ ሊንክ እያደረጋችሁ እሺ። ቴንኪዩ። ኔትወርክ ይዟታል። ፎዚን በትልቁ አድርጊያት አቢባዬ። ፎዚን አተረኛ። አይ ፎዚ ኔትወርክ አስቸገረኝ ስላለች ለሰሽ የሚያልሽ። እሺ ውዴ ጀምሪማ። ራስን ከማስተዋወቅ እንኳን ደህና መጣሽ። የጀርባዬ እንኳን ደህና ቆይኸኝ። ያለሁበት ኔት ይረብሻል፣ መብራት የለም። በጣም ይቅርታ። ያው ቪዲዮ መክፈት ስላለብኝ ነው የከፈትኩት። ችግር የለውም። ራስሽን አስተዋውቂና ወደ ግጥም ግቢ። ገጣሚ ነኝ። የልብ ምጥ የተሰኘ መጽሐፍ በቅርቡ አስመርቄያለሁ። የጀርባ እንደሚያውቀው ያው የማዳም ቅመም ነበርኩኝና እንዴት ልጅም ስታነብ ቅድም ሰምቻት ነበር። ላንተም ትክክለኛ ኮመንት ስጣት ብዬ ነበርና በርችሊ ለማለት ነው። እሷንም ግን አሁን ከኔ መጽሐፍ ላይ ማንበብ ስለማልችል የታዲዮስ አዲሱን ግጥም ብዬ ልወረድ። ከራስሽ ላይ አንብቢልን የምትችይውን። አይ የኔም ትንሽ ስለሚረዝም የጀርባዬ ችግር የለውም። ከረዘመብን እናቋርጠዋለን። እንደዛ ከሆነሽ አንድ ግጥም ልበል። ብትችሉ ግጥም የግጥም መጽሐፍ ያላችሁ ሰዎች ከራሳችሁ ግጥም ብታቀርቡ እንመርጣለን። ልትቀብረኝ ከራሳችሁ ይቅርታ እንዴ ከራሳችሁ መሆን አለበት። ለምን እኛ እናንተን ለማስተዋወቅ ነው እዚህ ጋር ያለ ነው። እናንተን ለማስተዋወቅ መጽሐፋችሁ እንዲሸጥላችሁ እናንተን ሰፖርት ለማድረግ ስለሆነ በቻላችሁ መጠን የራሳችሁ ስራ ያላችሁ የራሳችሁን ብታቀርቡ እንመርጣለን። እናመሰግናለን። ይጂበት ፎዝዬ። እሺ ልትቀብረኝ በመጣህ የግጥሙ ርዕስ ነው። ከረዘማ አቋርጡኛ ኮሜንቶች እንትን ስለሚሉ ነው። በማንነት ዳኛ ሲበረበር ፍርዱ። ኮሜንት ሳታይ ኖርማሊ ይርዘምም አይርዘምም ዝም ብለሽ አንብቢው ግጥምሽን ማለት ነው። ምንም ሳታይ የምትገቡ ሰዎች ደግሞ ከቪዲዮ አብሩ። ቪዲዮ ሳታበሩ ከገባችሁ ሰዎች ያወርዷቸዋል ከስር። ፉዚ የቀጥይቴ በማንነት ዳኛ ሲበረበር ፍርዱ ለፍቅር መሸነፍ እጅጉ ስብስብ ነው፣ ሀያል ነው መንገዱ። ያኔ ነው የገባኝ የፍቅር ክብደቱ ያፈቀሩትን ሰው የራስ ለማድረግ ማፍቀር ብቻ ከንቱ። እንዳ ነው የሆነው ማጣት ሲፈትነኝ ሲያርዘኝ ለብሰው ከእጅ ወደ አፍ ሲርቀኝ ሲገደኝ ቀምሰው ሲጠማኝ ሲርበኝ ሲበዛ ፈተና ሲያነሳኝ ያየሁት ሲጠቅመኝ ቁንጅና። ይሄ መጥፎ ሀሳብ የሰይጣን ህግጋት ተንደርድሬ የቀረብኩ ገባው ለዋኝበት። እሱ የዋዛ አይደል አስዋኝቶ የሚያስወጣ አላማጅ ነው ክፉ አስምጦ የሚቀጣ። ተወልሎ መውጣት ልክ እንደ መስታወት ተሽቆጥቁጦ መሄድ ጎዳና መገኘት
ከመልበስ መታቀብ፣ እርቀን ገላ ማስጣት፣ ለችግር ጦርነት እጅጉን መገዛት፣ በጥልመት መታደም ልክ እንደ ጨረቃ ጮሪ ሳይፈነጥቅ የምትሄድ ከቤቷ ውብ ዙፋኗን ለቃ። ጮሪ ሳይፈነጥቅ የምትሄድ ከቤቷ ውብ ዙፋኗን ለቃ። ይቅርታ ድቅድቁን ጨለማ አድምቃ በውበቷ ንጋት ሲገሰግስ ስትጠልቅ ከቤቷ ምስኪኗ ጨረቃ የጥልመቷ ለቃ እኔን ትመስላለች ብቻዋን የምትኖር ከሰው መንጋ ርቃ። እጽናናባታለሁ መካባታለሁ በእንባዎቼ ብዛት ጉንጬ ሲያረዘርዝ ተውቤ ስኳትን ሴትነት ልሸጥ በየጎዳናው ጠርዝ። ከአንዳንድ ቀንማ ስትወጣ ተገምሳ አስታውላታለሁ በሌላኛው ጎኗ ማጣትን ተላብሳ። አትኩሪያትና በደከሙ አይኖቼ እምባ ባቀረሩ ያልሞላ ጎናለሽ ከመሙላት የቀሩ እላለሁ በልቤ ቃል አውጥቼ መቅረቱ ሲመጣ በሐሳቤ። ደግሞ ከአንዳንድ ቀን ሲራመድ ከመንገድ ሙሉ ሆና ላይኔ ጥልል ያለ መንገድ ግምት አልከትትም እንደ ስጋ ዘመድ። ምኞትሽ ከነበር ሞልተሽ ለመታየት ዛሬ ሰምሮልሻል የምኞትሽ ስለት ብዬ ነግራታለሁ። ስለታምኖ መኖር አውራላታለሁ አጫውታታለሁ። በዚህ ሁሉ መሃል ቀናት ሲቀያየር እኔን ጣምና ከሌት ሌት ከቀን ቀን መገኛ ስፍራዋ ቦታ አይለወጥም። ታጫውተኛለች አጫውታታለሁ ምሽት እየወጣው በቃል መገኘትን አውራላታለሁ። ከእርሷም የቀረበ የለኝም ጎደኛ ሚስጥረኛ የነች ነፍሴ መዳኛ። ሆና ከጉዞዬ እምባይን ሳዘራ ሆና ከመንበሯ ብርሃን ስትዘራ በዚህ ገጠመኝ ነው እሷንም መውቃት ፈገግሰኛለሁ በብሶት የማል ሁሌ ስለማያት። ለዛ ነው መወዳት ለዛ ነው ማምናት። ይህም ቢባይ ልቤ ለጽድቅ ሁነኝ ስለው እየተገደረ አካልና ነፍሴ ለኃጢአት እያስገበረ ድንቀት ቀን ቢገጨው ድክምክም ዝልፍልፍ ቀልጥፍጥፉ ልቤ እያርበተበተው ደግሞ ከዛ ላካይ ፍቅር አንሳፍፈው። ዘማዊት ቀጣፊ የነበረች ነፍሴ ፍቅር እያጠነ ሳምራዊነት ሊሻር መሲ ተፈቀረ። ቆንጆ መልከ መልካም ወዲህ የተማረ አምላኩን አገልጋይ ለክብሩ የኖረ የምድሩን በንጉስ የሰማዩን በቄስ እየታዘለ ዋስ ከላይም ከታችም የሌለበት ሙሉ የሚጨመር የሚቀነስ ንጉስ የንጉስ ልጅ ያንዘረ መሳፍንት አፈቀረው ልቤ። ግን ዳኛው ማንነት ግን ሆኖ የማይሆን ዳኘኝ ማንነት። እኔ ዝሙተኛ ተጓዥ በጨለማ በረከሰው ክብሬ ቆስ የምደማ የመንገድ አበባ ባለቤት የሌለኝ እጁ የታዘዘው ሁሉ የሚቀጥፈኝ ፍቅር ቤት ማይሆነኝ ሴተኛ ዳሪ ነኝ። አይዞሽ ባየሌለኝ ደማ አጥንቴ ጥቁር ለሆዴ ላንጀቴ ልቤን ሽጨማደር። ከለታት ባንዱ ቀን ከራሴ ጉባኤ ሐሳብ እየፈታው እንደ አዲስ ገባ ከበራፍ የማዶ በማሲንቆ ዜማ ልቤን የሚያባባ ንጹህ ሰው አዝማሪ ጤሳ ልቤ ገባ። ትዝታሽ ዘወትር ወደኔ የመጣ ንፎ የምልበት ህይወቴ ጊዜ አጣ እያለ ይዘፍናል። አስታውየዋለሁ በልቡ ዙፋን ላይ ውቢት ተስላለች። የማትሻር መስላ በልቡ ከተማ በክብር ነግሳለች። እሱም ጋልቦ ሄዷል በትዝታ ፈረስ በስርቅርቅ ድምፁ ናፍቆቱን ለማድረስ። እኔም እንዳልኩት ታድለሽ አንቺ ሴት ታድለሽ ዓለሜ። ቅዠቱ ቢያስፈራኝ ለቅዠት ደግሶ ባይፈታ ህልሜ። ከወጣቱ ልርቅ ልራመድ እያሰብኩ ደግሞ ለመቀመጥ ማመንታት እያሰስኩ ድንገት ጮክ ብዬ ተቀበል ወጣቱ ተቀበል አንተ ልጅ እምባዬን አዚመው። ለዝሙተኛ ሴት ለረከሰ ገላ ቆይ ፍቅር ምንድን ነው? ብዙ ተናግሬ እምባዬን ለቀኩት። ከዛ ልጅ ፊት ለፊት ብሶቴን በተንኩት። በፈገግታ እያየኝ አንቺ እኮ ሔዋን ነሽ ለስጋሽ ነፍስ ያጣሽ እምነት አጨንግፈሽ ቃል ኪዳን አረገጥሽ። ንዋይ ስታመልኪ ፍቅርሽን አልጎዳሽ ባለጸጋ መርጠሽ ቃል ኪዳን አላጠፍሽ እያለ ልቡ ያስተዋለ በተከዳ እይታ ቅኝቱን ቀጠለ። በመዳፉ ያለ ማሲንቆ እየመታ ትዝታ ሮጥኩኝ በእንባ ተሞሽሬ ፍቅሬን አከሸፈው የረከሰው ክብሬ። መኖሬን እማያውቅ ልቡ ልብ ያላለኝ እኔ ያፈቀርኩት እሱ ግን ያላየኝ የተሸነፍኩለት ያይ ልብ ያለቃ። ስለሱ ታመሜ ስለሱ መሞቴን ትንገረው ጨረቃ።
አይታለች ምሽቱን በራፌ ላይ ቁሜ ብርድና ናፍቆቱን ስገባ አጣጥሜ ሁሉንም ታውቃለች የለም የደበኳት እልፍ አዳምጣኛለች ሰርክ እየነገርኳት መሞቴን ትንገረው ለረከሰው ክብሬ ከመሞት አይልቅም በፍቅሩ ታሜ በህይወት መኖሬ ሁሉም ነገር ይቀር ልቤም እሱን ይጣ እንደ አፈር ስሆን እንዳው ስሞትለት ሞተችል ሲባል ሊቀብረኝ በመጣ። ቴንክ ዩ ሀቢባ፣ የሚሰማሽን መናገር ትችላለች። በጣም አሪፍ ነው። ያው ከኔ አንተ ትሻላለህ ሙያው ላይ ስላለክ። አይ ሰለሞን አለ አሁን ሂስ ስለማንሰጥ ነው እንጂ እንዲሁ ስለምናበረታታ ነው እንጂ ሲኒየራችንን መሀል አድርገን ነው እያወራን ያለ ነው። እኔ ፕሮግራም ብቻ እየመራው ነው ያለሁት እና ሰለሞን ባለበትም እኔ የምናገር ልጅ አይደለሁም። እውነት ለመናገር ትልቅ ክብር አለኝ። ሲሆን እንኳን ደህና መጣ ፎዚ። ያው ግጥምሽን በነገራችን ላይ ፎዚ ምን ያህል ነው የአረብ ሀገር የቆየሽው? 5 የጀርባዬ ኦልሞስት 6 ዓመት ስጀምር ነው ወደ ኢትዮጵያ የገባሁት። ከዛ እንዴት ነበር ግጥሞችሽን የምታደርጊያቸው? ረጅሙን ጉዞን ታውቀዋለህ እና እንዲህም ነው እንደዛም ነው ማለት አልፈልግም። ግን ብዙ ጊዜ ላለው አንዳንዴ ወይም አንዳንድ ሳቢዎች አሉ የማዳም ቅመሞች አይችሉም አይነት ነገር እና እኔ ግን እንደ ማዳም ቅመሞች የሚችል አላውቅም። እኔ ራሴም አንድ ነኝ፣ ሌሎችም አሉ አንተ የምታውቃቸው አሪፍ አሪፍ ልጆች እና ይሄ ግጥም ሲጻፍ ወይ ይህ መጽሐፍ ሲጻፍ በጣም አስቸጋሪ በሆነበት ጊዜ ነበር። በሚደክም ምናምን አሰልቺ በሆኑ አይ ሊታተም አይችልም ልትል በምትችልባቸው እና በጣም ጠንካሮች ነን። አሁንም የማዳም ቅመሞች ቅድም የሚያነበበች ልጅ ስለነበረች ነው ሞር እዚህ ላይ ትኩረት ያደረኩት። እኔ በደንብ ይህንን የምጠይቅሽ በተለያየ መንገድ ውስጥ በተለያየ ስራ ውስጥ ያሉ በተለያየ ቤት ያሉ ልጆች መጽሐፋችን አይታተምም፣ ከዚህ ወተን እንደዚህ አናደርግም፣ ከዚህ ወተን ስነ ጽሁፍ ምን ያደርግልናል ብለው የሚያስቡ ሰዎች አሉና አንቺ ደግሞ አንዷ መንገድ ስለሆንሽ እንዴት ነበር ስትጽፊ? ማታ ነው የምትጽፊው? ጠዋት ነው የምትጽፊው? እስክሪብቶ ምናምን እንዴት ነበር የምትጠቀሚው? እስቲ ትንሽ ንገሪኝ። ምናልባት እኔ ከሆነ ጊዜ በኋላ ኮንትራት አልነበርኩም እና ነፃነቱ ነበረኝ። ነገር ግን ማዳም ቤት ሆኜ ስጽፍ የነበረው ነገር ብዙ ጊዜም ብዬዋለሁ። ይህን ነገር እኔ ሌሊት ነበር የምጽፈው ሲተኙ። ቀን ላይ ሊሆን አይችልም። ሌሊት ስተኝ እነሱ ሲተኙ ነው ይጽፋለሁ። የሆነ ጊዜም ብዬው አውቃለሁ። የሆነ ሰዓት ላይ ስኔ ስጨርሽ ቀጥስል ነግቶ ነበረ ማለትም መተኛት በማይቻልበት ሁኔታ እና ጽሁፍ ከባድ ነገር ነው። በተለይ ሴት ሆነ ከዛ ደግሞ ስደተኛ ሆነ ስደተኛ ደግሞ ማዳም ቤት ሆነ ደግሞ የበለጠ ከባድ ነው። ግን ጽሁፍ በራሱ ጥንካሬ አይደል መውደድ ምናምን ስላለው ይዘው የምትሄደው ነገር ነው። አለመድከምን ያስተምራል። እንደዛ ነው እኔ በራሴ እይታ ማለት። ቅመሞች ለእህቶችሽ አንቺ ያለፍሽባቸው መንገዶች አሉ እና በስነ ጽሁፍ ዙሪያ ምን እንዲያደርጉ ትመክሪያቸዋለሽ? እንዴት ነው የምትያቸው? እስቲ እሱ ንገሪኝ። መቻላችሁን ብቻ ይመኑ፣ ከዛ ግን መሞከራቸውን እንዳያቆሙ። ያ ማለት ደስ ይላል ማለት አይደለም። ምናልባትም እንኳን የፈለግከው መጽሐፍ የማናገኝበት ሁኔታ ላይ ነው ልንሆን የምንችለው። ማንበቡ ምናምን አይኖርም። የልብን ነው የሚጽፉት እንደዛ ልጆች። እኔ የሚመስለኝ እንደዛ ነው አብዛኛዎቹ ማለት እችላለሁ። መሞከራቸውን አያቆሙ። መድከም መሞከር ማቆም። ከዛ ግን የሚገጥሙ ነገሮች አሉ። ምናልባት ወደ መጽሐፍ ሲመጡ የሚያጋጥሟቸው ነገሮች አሉ። መሞከርን አለማቆም። መቻላቸው ራሳቸው ማመን መቻል አለባቸው። መቻልን ማመን፣ ከዛ ግን መሞከርን በፍጹም አለማቆም። አንዳንድ ጥያቄዎች የምንጠይቃቸው ፕሮግራሙንም ለማዋዛት ከእነሱም ለመማር ለመበርታት ስለሆነ ቀጥታ ግጥም ብቻ ከሚሆን አንዳንድ ጥያቄዎችን እንደዚህ እየጠየቅን እንቀጥላለን ማለት ነው። ሁለተኛ መጽሐፍ ላይ ትመጫለሽ እንጠብቅሽ ወይስ የአሁኑን መጽሐፍ ለምሳሌ ሀቢባ ቤት ያሉት ቤተሰቦች ሊገዙ ቢፈልጉ በምንድን ነው የሚያገኙሽ? ምን ላይ ነው ያለሽ? እሱን ንገሪን እና ወደ ሌላ እንሂድ። እሺ ጀርባዬ፣ ሰዓት እንዳልይዝም ምሽት ነው እና ሁለተኛ ላይ እመጣለሁ ከዚህ በተሻለ በቆንጆ መጽሐፍ። ምክንያቱም ሀገሬም ላይ ሁኜ ነው አሁን የምጽፈው። ብዙ ትኩረቴን ጽሁፌ ላይ ማድረግ እችላለሁኝ እና የመጀመሪያ መጽሐፍ የልብ ምት ግን ኦልሬዲ ተሽጦ አልቋል። የተወሰኑት ትሞች ናቸው ያሉት፣ እነሱም በቃል ደረጃ የተሸጡ ናቸው። ግን በጣም ነው የማመሰግነው የጀርባዬ፣ እጅግ በጣም ነው የማመሰግነው ሀቢባ። ለመጀመሪያ ጊዜ ነው ቤትሽ የገባሁት፣ ግን አከብርሻለሁ፣ ወድሻለሁ። በዚህ አጋጣሚ አመሰግናለሁ።
እኔም አመሰግናለሁ ስላወኩሽ ደስ ብሎኛል። ፎዝዬ በርቺ። ባገኘሽው አጋጣሚ እድሉን ስታገኝ ደግሞ ስለ ራስሽ ብትናገሪ ጥሩ ነው። ለምን የጀርባ ቅድም እንድትናገሪ እድሉ ሲሰጥሽ ያው ያለፍኩበትን ታውቀዋለህ ምናምን አልሽ። የሚያውቀው እሱ ብቻ ነው፣ እኛ አናውቅም። እዚህ ጋር 1700 ሰው አለ። ስለዚህ ለዚህ 1700 ሰው ራስሽን ማስተዋወቅ ያለፍሽበትን ነገር፣ ሌላው ከአንቺ እንዲበረታ፣ ሌላው የመዳም ቅመም አንቺ የደረሽበት መድረስ እንደምትችል ካለችበት ሁኔታ ላይ ምንም ነገር ሳያግዳት መጽሐፍ እንደምትችል ታውቃለች። ገባሽ? ስለዚህ ሁልጊዜ ባገኘሽው አጋጣሚ ስለ ራስሽ ተናገሪ። አመሰግናለሁ። ከልብ ነው የምናመሰግነው። ሰለሞን ሳለን ማስቀመጥ ትንሽ ስለሚከብድ እሱን ትልቁ አድርጊልኝ አንድ ጊዜ። ሰለሞን ሳለ የራሱ ግጥም ሲነበብ አይወድም። ገስት ላይ የትኛውን ቦታ አሁን እኔ ሰለሞን ሳለን ምን እንድለው ነው የፈለጋችሁት? እና ሶልዬ እንኳን ደህና መጣ። ሚዩት ነህ። ሁላችሁም እንዴት ናችሁ? ሀቢባም ወደ ግጥሙ መምጣትሽን እናመሰግናለን። ምክንያቱም ሚዲያውን እንደዚህ ሰፊ ተከታይ ያላቸው ሰዎች ካላዩት በስተቀር መስተካከል ያለባቸው ነገሮች አርቱ ላይ ምናምን ይገፋፋል። ስለዚህ በጣም እናመሰግናለን። የሌላ ነገር መፈልገው ነገር ምንድን ነው? የተከራይ ነገር ነው። ለማንኛውም ቅድም እያስተናገድክ እያለ አንተ ገጣሚዎቹ ምንጊዜ ነፃነት ስለሚወዱ ሰው የራሱን ግጥም ማቅረብ ከፈለገ የራሱን ግጥም ያቀርብ፣ የሌላውን ግጥም ማቅረብ ከፈለገ የራሱን ግጥም ያቀርብ። አሁን ለምሳሌ ከ100 ግጥሞች ባነብ ከ100 ውስጥ ወደ 90% የሌላ ሰው ግጥም ነው ማነበው። ለምን? አዳዲሶቹ ልጆች እንዲታወቁ ፈልጋለሁ። ኦልሬዲ መጽሐፎቼ በሙሉ ተሽጠው አልቀዋል። አፍሮሪድ አፕ ላይ ነው ያለው፣ እሱንም መግዛት ይቻላል። ግን አዳዲስ የሚመጡትን ልጆች እኛ ካላበረታታ ናቸው፣ እኛ እድሉን ካልሰጠናቸው ሌላ የሚከተላቸው የለም እና በዚህ ምክንያት አዳዲስ ይመጡ እነ ዘቢባ፣ አሁን ዘቢባ የመጽሐፍ ምረቃው ጊዜ ላይ ነበርኩኝ። እንደ እሱኛውም የአብን መመስከር ይችላል። እንደዚህ አዳዲስ ልጆችን መንገዱን ካልሰጠናቸው እንደ ማፊያ ብቻ ፊት ለፊት ያለውን ነገር እኛ ይዘ ነው እኛም ብቻ ይሁን እኛም ብቻ አድምጡን የምንል ከሆነ አዳዲስ ትውልዱ አዳዲስ የሚመጣው ልጅ መንገዱን እንዘጋበታለን። ስለዚህ ገጣሚ የሚፈልገውን ነገር እንዲያደርግ እሱ ነፃነቱን ስጡት። አሁን ለማሳጠር ያህል የነፍስያ ድምፆች ላይ ከዩኑስ መሐመድ አንድ አነብላችኋለሁ፣ ሰዓቱን ምንትን ለማለት ያህል። እሺ ሶል ምንድን ነበር ያልሽው? ከመላእክት እኩል ቆሞ የጠበቀሽ እንዳትክልተኛ የተንከባከበሽ ያን የስስት አይኑን ከአንቺ ላይ አንስቶ ጨክኖ የጠፋው ከአንጀቱ ተከፍቶ ጠብቆሽ 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 ነው አሉ እንዳሰበው ባይሆን የእምነት ፍቅር ቃሉ። ለብዙ ዘመናት ሲርድ ሲርበተበት የአይኖቹን ቋንቋ የፍቅሩን መልእክት በሳቆ ሲሸፍን እንዳታውቂበት ሲያወጣና ሲያወርድ ጭንቅ ጥብብ ብሎ ዛሬ ችሎ ቢቆርጥ ልቡን አበርትቼ ልተንፍሰው ብሎ በእጆቹ ያደጉ አበቦቹን ቀጥፎ ሊነግርሽ ቢመጣ የቀጠራችሁ ቀን መውደዱን ታቅፎ ያለቅጥ አድምተሽ ፊት ነሳሽው አሉ እንደወጣ ቀረ አፈር በላው ቃሉ። ከዛን ቀን ጀምሮ እሱ ሰው አልሆነም በሰውም አይቀና እግሩ እንደደረሰው ይረግጣታል እንጂ መች በምድር አለና። አስታውሳለሁኝ የቀጠሯችሁ ዕለት በሰዓት እላፊ ደውሎልኝ ነበር ሌቱ አልነጋ ብሎት አዲስ የገዛውን ነጭ ሱፉን ለብሶ ከረባት እስኪያስር ስልኩን ጮክ አድርጎ ፍቅሩን በምን ቋንቋ እንደሚገልጽልሽ በተጫወተን ነበር። በላደራ እንግዲህ እንዲያምር ምላሿ ጸልይልኝ ብሎ ነበር የመጣው ልቡን አጀግኖ ድፍረቱን አባብሎ። ግን ሰዓታት ሄደው ከቀትር በኋላ ምላሹ እንጃ ወይ ምን እንደበላ በቁሙ የማውቀው ጓደኛ አይደለም። የዛን ቀን አመሻሽ ከቤቷ አላደረም። ጧት ማልጄ ብሄድ ካወራችሁበቱ ከቀጠሮ ዛፍ ስር አበቦችን ብቻ ነው ያገኘኋቸው ደርቀው ለምስክር እንጃ ምን እንዳልሽው። እኔው ግን አውቃለሁ እኒህ አበቦች ማን እንዳመጣቸው። አወየ ሰው እድል ይህን ያህል ዘመን ልፋ ሲለው እሱ ምን ያደርጋል እንዲያ አበባ አሳድጎ ለመቅጠፍ ማድረሱ።
ከቆንጆ ልጅ እጆች ያውም ከሚያፈቅራት እቅፍ ካልደረሱ እንጃ ምን እንዳልሽው ብቻ የዛለታ ከቤት አላደረም። ቆንጆ ራት ለመስራት ስምሽን እያነሳ አላንጎራጎረም። እየናፈቀችኝ እንቅልፍ አጣው ብሎ ለኔም አልደወለም። ስለ ውብ ዓይኖችሽ ስለ ፀጉርሽ ማማር አላጫወተኝም። እንጃ ምን እንዳልሽው የቀጠሮ ውለታ አውራ ጎዳናው ላይ ከፍቶት ያገኘሁት ነፍሷ ሴት አጥታ። አላናገረኝም፣ አልተመለሰምም። ሰውነቱ ሸሽቶ ባጥንቶቹ ቆሟል። ይብላኝልኝ ለአንቺ ሰማይ ወድቆበታል። በየትኛው ምላስ በምኑ አንደበትሽ ወግተሽ ብትጥዩ ጅስሙ ፈስሰልሽ። ካልተጠነቀቁ ወይም ካላወቁ የፍቅርም ጡር አለው ለጸጸት የሚጥል ምን ሸሽተው ቢርቁ። ዳፋውም የመጣለት ጦር ነው ለምድር ጸር ነው ሽንቁ። ፍቅር ያጣ ሀገር የቡቃያ ዕጣ ጠራጣሪ ነው። ሌላው ይቅርሽ ማለት ብለሸዋል። አንዴ ካፍ ከወጣ አይታፈስም ቃል። ግን ከጎዳና ወጥቶ ሰው እንዲሆን እሱ ቀርበሽ ይቅር በይው ሕይወት ትዝራ ነብሱ ብዬ በተማጽኖ የሀገር ሽማግሌ አባት ብልክብሽ ብትገድሉኝ እንኳን አላደርገውም አልሽ። ምን ነው ይህን ያህል ምንድን ነው በደልሽ? ተወጂውም ትጣይው ትቀርቢው አልነበር? አብረሹ ከጎኑ እንደ ጠዋት ፀሐይ ያሞቅሽ አልነበር? ይሞቅሽ አልነበር? አንተ ትብስ እኔ እየተባባላችሁ ስትጎራረሱ በአይኔ በብረቱ አያችሁ አልነበር? ምንድን ነው ችግሩ አንቺ እንዲሆንሽው? እሺ ሌላው ይቅር፣ ያኔ በቀጠሮ ምንድን ነበር ያልሽው? አልወድህም ነው? አልፈልግህም ነው? በልብ የምመኘው ሌላ ሰው አለኝ ነው? ሌላ ቢሆን እንጂ ከዘረዘርኳቸው አንዳቸው ቢሆኑ እሱን አውቀዋለሁ። እንደ ቅቤ ቀልጦ የሚፈስ አይደለም። እንደ መብረቅ ወድቆ ቅስሙን የሰበረው ብርድ እንደመታው ሰው አጥንቱ ስር ዘልቆ የሚያንቀጠቅጥ የሚያንዘረዝረው ምንድን ነበር ቃሉ? ምን ነበር ምላሽሽ ብዬ እንድትነግሪኝ ለብዙ ዘመናት ከእግርሽ ስር ስወድቅ ተራምደሽ እንዳልሄድሽ ከሱ አልፎ የአንቺ ጦስ ከቶ እንዳልተረፈ ለሰፈር ለቀየው ዛሬ ምን ብትሰሚ ምን እግር ቢጥልሽ ደጁን የረገጥሽው? የሰፈሩን ወሬ የአብዱ አሳባጁን ሹክሹክታ ሰምተሽ ነው ወይስ ማልዶ የተነፋ የእድር ጡሩምባ ስሙን አስታወስሽው? በግቢ ያውልሽ ሬሳሽን አንሺው። ቀለበት አበባ የተመኘላቸው እነዚህ ጣቶችሽ አሁን ቢነካኩት ከቃሬዛ እኩል ነው የሬሳውን ገላ የሚጎረብጡት። ያውልሽ አፍቃሪሽ ግቢና አውጭርምሽን በተጎሳቆለው ሬሳ ገላው ላይ እንድታይ ኃጢአትሽን። ነጭ ሱፍ አድርጎ አበባ ታቅፎ ወደ አንቺ ሲመጣ ያኔ ስታገኙ ምንድን ነበር ያልሽው ብዬ አልጠይቅሽም። ፍቅር አንዴ ፈሷል ዞሮ አይታፈስም። ግን ከቶ እንዳለሽ እምባ ስትረጪ ዘቅዝቀሽ ነጠላ ለገደልሽው ፍቅር ላፈረስሽው ገላ ቅጣት የለም ላንቺ ከጸጸትሽ ሌላ። ያውልሽ ሬሳሽ። የኑስ መሐመድ የነፍስያ ድምጾች። ሶልዬ አንተም መጽሐፍህን በደንብ ፕሮሞት አድርግ። 1503 ኦኬ እሺ። እኔ 8 ያህል መጽሐፎች አሉኝ። የሙዚቃም ደራሲ ነኝ። የመጽሐፍ ልቦለድም ግጥምም ገጣሚ ነኝ። ያማል፣ የልብ ማተም፣ የአፍቃሪ ሰው ትንፋሽ፣ ግጥምና ቅኔ በጋራ ጀርመን ሀገር ከዓለም ከተወጣጡ ሰባቱም ሀገራት ከተወጣጡ ገጣሚያን ጋር መጽሐፍ አለኝ። ጎልደን ዋክስ የሚል የግጥም ማዕሎት የሚል ደግሞ የሮማንያውያን እና እኛ ከኢትዮጵያ 7 ገጣሚያን ከሮማንያም እንደዛ አለኝ። የዘፈን ግጥሞችን እንሰራለሁ። ለነጸዲ ምናምን ሰጥቻለሁ። አሁን የሚካኤል በላይነህ ላይ አንድ ቃል የሚለው አለ። በምን ያህል 2 ስራዎች አሉኝ። አንድ ቃል የሚለው ራሱ እና በማለዳ የሚለው አሁን ወደፊት የሚወጡ ስራዎች አሉ። በጋራ ልቦለዶችን አሳትሜያለሁ ምናምን እንደዚህ። ይሄ ቤት ያንተን ቤት ነው እና ልክ ለስነ ጽሁፉን የከፈትነው በሀቢባ በራሱ አነሳሽነት ሆኖ ዋናው ዓላማችን በስነ ጽሁፉ በተወሰነ በተለይ ደግሞ እዚህ ቲክታክ ላይ ቦታ እንዲያገኝ ልጆችም ፎሎ እንዲደረጉ ቤታቸውንም ሲከፍቱ ሰዎች እንዲሄድላቸው ነው እና አንተም አክብረህ ስለመጣ ከልብ ነው የማመሰግነው። በጣም ትልቅ ሰው ነህ። የከፈልከውንም መስዋዕትነት እኔ በደንብ ነው የማውቀው። ስነ ጽሁፍ ላይ መድረክ የሚባለውን ነገር በእናንተ ነው እኛ የምናውቀው ሲጀመር እና ዛሬ ስለመጣህ ራሱ ከልብ ነው የምናመሰግነው። ሶልን ፎሎ ያላደረጋችሁት ሲሪየስ ፎሎ አድርጉት። ምክንያቱም አሁን እኔ የምናገረው እውነት ስለሆነ ነው እና ሶልን ፎሎ ያደረጋችሁት ፎሎ አድርጉት። ሀቢባን በደንብ ተዋወቂው። ሌላ ቀንም ስለሚመጣ ላሰብነውም ስፖንሰር ለሚኖረንም የግጥም ውድድር ሰለሞን ትክክለኛው ሰው ስለሆነ ማለት ነው። ትክክለኛው ሰውና ቦታው ላይ ያለ ሰው ስለሆነ ያንን መናገር እፈልጋለሁ። ዌልካም ሶል በድጋሚ። እሺ፣ አመሰግናለሁ።
ቴንኪዩ በጣም እናመሰግናለን። ሰለሞን ስለመጣክ እጅግ በጣም አድርገን እናመሰግናለን። ስላወቅኩክ ክብር ይሰማኛል። አመሰግናለሁ። አንድ ቁጥር ጻፉልኝ የምትገቡ ልጆች። ቴንኪዩ ማሂ አንቺን ላስወርድሽ እና ትዕግስትን ላስገባት ማለት ነው። ትዕግስት ስላለች እና አሁን ተረኛ ገጣሚ ለማ ነው መሰለኝ። ማን ነው? በቀደም ተከተል ነው ታውቀዋለህ። አዎ አሁን ለማ ነው የሚከተለው። ሌዲስ ኦልዌይስ ፈርስት ፕሊዝ። ለሴቶች ቅድሚያ እንሰጣለን። ለሴቶች እና በተለይ ደግሞ እንትን ለአረብ ሀገር ሆነው የማዳም ቅመም ሆነው ግጥም የሚሞክሩ ልጆች እነሱ ደግሞ በጣም ይበረታታሉ። በደንብ ማለት ነው። በደንብ እነሱ ይበረታታሉ እና ቲጂም ዌልካም ብያለሁኝ። ልክ እንትን ስልሽ አወራሻለሁ። ቪዲዮ እዚህ ቤት ግድ ነው። ሁላችሁም እንድታውቁ የምፈልገው ወገደ አንዳንድ ቁጥር የምጽፉልኝ ልጆች አስገባለሁኝ በየተራ። ገጣሚ ለማ እንኳን ደህና መጣ። ትዕግስት ቪዲዮ አብሪ ፕሊዝ። ቴንክ ዩ ቲጂ። ቲጂንም አስተዋውቃታለሁኝ። እሷም በአንጋፋ የተነጠፈ ናት። አለን እንኳን ደህና ቆያችሁ። ይሰማል አይሰማም? እኔ ይሰማል። አሁን ቀጥሎ ወንድማችን። መብራት የለም። ያው ባትሪ እያበራሁ ነው። ኔትወርክ ማጨናነቀኝ እኮ ለዛ ነው። ችግር ስለምናቅህ ለጊዜው ቪዲዮውን አጥፍተዋል። እንዲህ ከሚሆንብህ በቪዲዮውን አጥፋና አንብብ። ችግር የለውም ለዛሬ ከምትቸገር ያህል ስለምናቅም ቀጥላው ነው እንዴ? ተትረፍርፏል ሀብቴ ተትረፍርፏል ሀብቴ ላንቺ ያለኝን ፍቅር በቃል ያልገልጸው ሁኔታና ወረት ጊዜ አይለውጠው ለአባባል አይደለም በቃል ለማሳመር ያፈቀር ያውቀዋል የማፍቀርን ነገር እመኝኝ የኔ ውድ ቃሌን ታይዋለሽ ያቺ ቀን ስትደርስ ምን አለኝ ትያለሽ ግን እስከዚያው ድረስ ያንቺ መንገድ ባየር የኔ መንገድ በግር ያንቺ ኑሮ ተድላ የኔ ኑሮ ችግር ነውና ነገሩ ምንም ቢያፈቅርሽ ልቤ ያቺ ቀን እስክትደርስ ፍቅርሽን ተርቤ ያደለው ሲስምሽ እያየሁኝ ባይኔ ቀኔም መጠበቅ ነው እያልኩ ወይኔ 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 ብልም ዛሬ አንቺን አጥቼ የተትረፈረፈው ሀብቴን ተመክቼ በሱ እየተጽናናው እጠብቅሻለሁ ዛሬ ባላገኝሽ በርጅናችን ዘመን በእጅ ያስገባሻለሁ ስላጣሁ ባጣሽም ምርጫ ስለሌለኝ ስትደሰች ሳይ ደስታሽ ደስ እያለኝ እጠብቅሻለሁ የኔም ቀን እስክትደርስ ሀብት ያልኩሽን ፍቅሬን በልብሽ ለማንገስ እመኝኝ የኔ ውድ ከሀብታም ታግዬ ችዬ ባልወስድሽም የወርቅ ቀለበት ባላጠልቅልሽም ደሃነኝ አልልም ይህን በማጣቴ ላንቺ ፍቅር አለኝ ተትረፍርፏል ሀብቴ እመኝኝ የኔ ውድ በቁንጅናሽ ዘመን አሁን ባልስምሽም ፍቅሬ ማሬ እያልኩሽ ባላጣጥምሽም ቆዳሽ ተሸብሽቦ ውበትሽ ረግፎ ጠውልገሽ ወዛተሽ ማር እንዳጣቀፎ አርጅተሽ አርጅቼ ምርኩዝ ይዘሽ ይዤ አርጅተሽ አርጅቼ ምርኩዝ